ስለዚህ ጽንፈኛ ቅስም ተሰበረ። በሰራው ስራ እንኳንስ ግለሰብ አገርም አፈረ። መንግስት ወደ ሰፊው ናብሎ ነበረ። ስራ ቢደብረው የሚስኪኗን እናት ልጇን ስትደፍርባት ትችላለህ አለ በይቅርታ መግባት። ትማራለህ ብሎ ቢቆጭ ምናልባት መጋደል አይጠቅምም ወንድም ለወንድሙ ብለን ይብቃ ብንል በሽታ ህመሙ ዶክተሮች ምናሉ ህፃናት ባከሙ። ያንተ ሁሉ ነበርኩ የጤና ተቋሙ ከልባቸው መስሎ ጠበቃ የቆሙ የውጭ ሀገር ባዶች ለአንተ የታመሙ ቢያንስ ሴት አትግደል ኋላ ይወቅሳል የንጹሃን ደሙ። የሚያዳምጡበት ጆሮማ ካላቸው እስኪ ጓደኞች እንደዚህ ይበሏቸው። ወንበርና ስልጣን በአፈሙዝ አይመጣም። ለምን አታፍስሱ የቧንቧ ውሃ እንጂ ደም እኮ አይጠጣም። ውሸትም አትዋሹ እውነት መውጫ ያጣም። ይሄ ሁሉ ወጣት ፓራ ኮማንዶ ነው ፍጹም አይቃጣም በሏቸው ከሰሙ ድንገት ቢያዳምጡ። እኒህ ወጣቶች በገንዘብ ያበጡ ህዝብን የሚጎዱ ግን ከህዝብ እጅ የወጡ በባዳኖች ሴራ በተንኮል ተክኖ ታሪክ ያበላሻል እህቱን አፍኖ ወንድሙን አፍኖ። ጭራሽ አሁንማ ውርደትን ሲያተርፉ ገዳማት ላይ ዲሽቃ ደብቀው ሲጠፉ። ቢደፍነው ነው እንጂ እውነት መስሚያቸውን ቢያጉራቸው እንጂ መመልከቻቸውን መች ይገሉ ነበር ያስተማራቸውን። አይወሰን ጠያቂ አይድንበር አስመላሽ በግድ ልትሆን የነበላይ ወራሽ እነ ቴዲ ወራሽ እኔ ይቻለቁም እንዳያል ደመላሽ ወንድሙን የሚገድ በብሬን በክላሽ